ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን፣ ክልሎች አዲሱን የደሞዝ ጭማሪ ከዚህ ወር እንዳሳለፉት ጥብቅ ማሳሰቢያ ተሰጣቸው። በዝርዝር ይዘነዋል የምናጋራችሁ ይሆናል። በዛሬው ዕለት በደረሰ አሰቃቂ አደጋ በርካቶች ላይ ከባድና ቀላል ጉዳት መድረሱ ተገልጿል። ሙሉ መረጃውን የምናደርሳችሁ ይሆናል። በክልሉ አሁንም ድረስ ወደ 4 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸ። እናጋራችኋለን። ኢትዮጵያውያን ፍልሰተኞች ለማያውቁት ሀገር ለውትድርና እየተመለመሉ መሆኑ ተሰምቷል። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን እናደርሳችኋለን። ለጤና ባለሙያዎች እንዲሁም ግብር ከፋዮች ጥብቅ ማሳሰቢያ ተሰጥቷል። ለመሆኑ ማስጠንቀቂያው ምንን የተመለከተ ነው? ከመረጃዎቻችን መካከል ይዘነዋል። ይህንና ሌሎችንም ተጨማሪ መረጃዎች ይዘናል። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ክልሎች አዲሱን የደሞዝ ጭማሪ ከዚህ ወር እንዳያሳልፉት ጥብቅ ማሳሰቢያ ተሰጠ። አዲሱ የደሞዝ ጭማሪ በክልሎች አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁመው ለሰራተኛው ከዚህ ወር ጀምሮ መክፈል እንዳለባቸው ጥብቅ ማሳሰቢያ ተሰጠ። የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ አስቀድሞ በተገለጸው መሰረት ከተያዘው መስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ እንደሚደረግ ገልጸዋል። በዚህም ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያ ላይ መመሪያ አስተላልፈዋል። የመንግስት አገልግሎትና አስተዳደር ፖሊሲ ትግበራ የሚያፋጥን የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮ ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ይህ ጭማሪ እንደተደረገ ተናግረዋል። ሰራተኛው ይህን ተረድቶ ህዝቡን በቅንነት በታማኝነት ማገልገል አለበት ያሉት ኮሚሽነሩ ተገልጋዩን ሳያጉላሉ ስራውን መከወንና አምራች ኃይል መሆን እንደሚገባው አሳስበዋል። ደሞዙ ከመስከረም 1 ቀን 2018 ዓ.ም ጀምሮ ይከፈላል ያሉት ኮሚሽነሩ በክልሎች አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁመው ለሰራተኛው እንዲከፍሉ አሳስበዋል። በአማራ ክልል በደረሰ የመኪና አደጋ በ31 ሰዎች ላይ ጉዳት መድረሱ ተሰማ። መነሻውን ግሸን ደብረ ከርቤ ያደረገ አንድ ተሽከርካሪ በደረሰበት አደጋ በ31 ሰዎች ላይ ከባድና ቀላል ጉዳት መድረሱን የኤፍራታና ግድም ወረዳ ፖሊስ ጽሕፈት ቤት አስታወቀ። አደጋው የደረሰው በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ ሆራ ቀበሌ ኩኩቢ መንደር በሚባል አካባቢ ሲሆን የሰሌዳ ቁጥሩ ኦሮ 96211 የሆነው ተሽከርካሪ ከመንገድ ወጥቶ በመገልበጡ ምክንያት አደጋው መድረሱን የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን ተናግረዋል። ምክትል ኮማንደር መሐመድ እንዳብራሩት አደጋው ሊደርስ የቻለው ተሽከርካሪው በከፍተኛ ፍጥነት ሲጓዝ በመገልበጡ ነው ሲል መናኸሪያ ሬዲዮ ዘግቧል። ጉዳት የደረሰባቸው ተሳፋሪዎች በአቅራቢያው በሚገኘው አጣዬ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑም ተገልጿል። ለጤና ባለሙያዎች ጥብቅ ማሳሰቢያ ተሰጠ። የአዲስ አበባ ከተማ አስተዳደር የምግብና የመድኃኒት ባለስልጣን ከመስከረም 30 2018 ዓ.ም በኋላ የሙያ ፍቃድ ያላወጡና ያላሳደሱ የጤና ባለሙያዎች በሙያው መስራት እንደማይችሉ አውቀው በወቅቱ እንዲያሳድሱ አሳሰበ። ባለስልጣኑ ይህንን ማሳሰቢያ የሰጠው በማህበራዊ ድረገጹ ላይ ባሰፈረው መልእክት ሲሆን በተሰጠው ተግባርና ኃላፊነት ለጤና ባለሙያዎች የሙያ ፍቃድ ማረጋገጫ እንደሚሰጥ እንዲሁም የሙያ ብቃት ማረጋገጫ ሳይዙ ሲሰሩ በተገኙ የጤና ባለሙያዎች ላይ እርምጃ እንደሚወስድ አስረድቷል። በዚህም በተደረገ ቁጥጥር የሙያ ፍቃድ ሳይኖራቸውና አገልግሎት ጊዜ ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች መኖራቸው ማረጋገጡን አስታውቋል። በተጨማሪም የጤና ሚኒስቴር ባወረደው ሰርኩላር መሰረት እስከ መስከረም 30 2018 ዓ.ም ድረስ የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች እንዲያሳድሱና የሙያ ፍቃድ የሌላቸው ደግሞ እንዲያወጡ አሳስበዋል። ኢትዮጵያውያን ፍልሰተኞች ለማያውቁት ሀገር ለውትድርና እየተመለመሉ ነው ተባለ። መደበኛ ባልሆነና በሕገ ወጥ መንገድ ከሀገር የሚፈልሱ ኢትዮጵያውያን ስደተኞች በማያውቁት ሀገር ለውትድርና እየተመለመሉ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ የማህበራዊ ዘርፍ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ እንደተናገሩት ሕገ ወጥ ፍልሰተኞቹ ከሚያጋጥሟቸው የከፉ ችግሮች መካከል እስር፣ የወሲብ ባርነት፣ መደፈር፣ ከባድ አካላዊ ቅጣት፣ አካል ጉዳተኝነትና እንደ ኩላሊት ያሉ የውስጥ አካልን በግዳጅ መዘረፍ ይገኙበታል። ኢመደበኛ በሆነ መንገድ ከሀገር የሚወጡት ዜጎች ከአካል ጉዳትና የግዳጅ ውትድርና በተጨማሪ
ለአእምሮ ጤና እክልና ለስነ ልቦና ቀውስ ተጋላጭ እንደሚሆኑም አንስተዋል። ሚኒስትር ዴኤታዋ አያይዘውም የሰው ልጅ ኢኮኖሚያዊም ሆነ ማህበራዊ ፍላጎቶችን ለማጣጣም ከቦታ ቦታ መንቀሳቀሱ ግድ ቢሆንም እንቅስቃሴው ህጋዊ መስመርን ካልተከተለ ከጥቅሙ ጉዳቱ እንደሚያመዝን አብራርተዋል። መንግስት መደበኛ ያልሆነ የሰዎች ዝውውርን ለመቆጣጠር በተቀናጀ መልኩ እየሰራ መሆኑን የገለጹት ሚኒስትር ዴኤታዋ የተሻለ ኑሮ ፍለጋ ወደ ተለያዩ ሀገራት የሚሄዱ ዜጎች ከተደራጁ ህገወጦች ራሳቸውን እንዲጠብቁ አሳስበዋል። ህገወጥ ደላሎች ከህብረተሰቡ የተሸሸጉ እንዳልሆኑ ጠቁመው ዜጎች ህገወጦችን በማጋለጥ መንግስት ተገቢውን እርምጃ እንዲወስድ የበኩላቸውን ድርሻ እንዲወጡም ጠይቀዋል። በወቅቱ የማይከፍሉ ግብር ከፋዮች የቅጣት ጊዜ ከመድረሱ በፊት እንዲከፍሉ ተጠየቀ። በአዋጁ በተቀመጠው ቀነ ገደብ መሰረት የሚጠበቅባቸውን ግብር በጊዜው የማይፈጽሙ ግብር ከፋዮች ስራው ላይ እንቅፋት እየፈጠሩበት መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለ ቢሮው በዚህ ዓመት ለመሰብሰብ የታቀደውን 256 ቢሊዮን ብር ለማሳካት እየሰራ መሆኑን አስታውሰው በአንዳንድ ግብር ከፋዮች ቸልተኝነትና ህግን አለማክበር ምክንያት ተቋሙ ስራውን በአግባቡ ለመስራት ተቸግሯል ሲሉ አብራርተዋል። ግብር ከፋዮች የግብር ግዴታቸውን በወቅቱ አለመፈጸማቸው ለብልሹ አሰራር በር ይከፍታል ያሉት ኃላፊው የደረጃ ሐመርሃና የደረጃ ለግብር ከፋዮች እስከ ነሐሴ 30 ቀን 2017 ዓ.ም ድረስ የግብር ክፍያቸውን ማጠናቀቅ ይጠበቅባቸው እንደነበር አስታውሰዋል። አያይዘውም ጥቂት የማይባሉ ግብር ከፋዮች ጊዜው ካለፈ በኋላም ክፍያ እንዳልፈጸሙ አንስተው እስከ ጥቅምት 30 ቀን 2018 ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሀሌታ ግብር ከፋዮችም የክፍያውን የመጨረሻ ቀናት ሳይጠብቁ በመክፈል ራሳቸውን ከግርግርና ከቅጣት ክፍያ እንዲጠብቁ አሳስበዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአጠቃላይ እስከ ጥቅምት 30 ቀን 2018 ዓ.ም ድረስ ክፍያቸውን ያላጠናቀቁ ግብር ከፋዮች ወደ ቅጣትና ወለድ ክፍያ ከማምራቱ በፊት ግዴታቸውን እንዲወጡ ጥሪ አቅርበዋል። በአማራ ክልል የትምህርት ምዝገባ ከተጠበቀው በታች ሆኗል። ከ6000 በላይ ትምህርት ቤቶችም ፈርሰዋል። 7.4 ሚሊዮን ተማሪዎች መመዝገብ ሲገባ 3.48 ሚሊዮን ብቻ ተመዝግበዋል። በአማራ ክልል ወቅታዊ የትምህርት ሁኔታ ዙሪያ በአዲስ አበባ ከተማ ውይይት ተደርጓል። ከውይይቱ የወጡ መረጃዎች እንደሚያመለክቱት ክልሉ በዚህ የትምህርት ዘመን 7.4 ሚሊዮን ተማሪዎች መመዝገብ ቢኖርባቸውም እስካሁን ድረስ የተመዘገቡት 3.48 ሚሊዮን ተማሪዎች ብቻ ናቸው። ይህም ከተጠበቀው ግብ በጣም የራቀ መሆኑን የክልሉ ኮሚኒኬሽን ቢሮ ገልጿል። በክልሉ ከሰሜኑ ጦርነት ጀምሮ በድምሩ 6154 ትምህርት ቤቶች መውደማቸው ተመላክቷል። ከእነዚህ ውስጥ 1984ቱ ደግሞ በአሁኑ ጊዜ ባሉ ውስጣዊ ችግሮች ሳቢያ የፈረሱ መሆናቸው በቢሮው ተገልጿል። ይህ ከፍተኛ የሆነ የትምህርት መሰረተ ልማት ውድመትና ዝቅተኛ የተማሪ ምዝገባ መረጃ በክልሉ ትምህርታዊ እንቅስቃሴዎች ላይ ያለውን ከባድ ፈተና የሚያሳይ ሆኗል። በህዳሴ ግድብ ላይ አዲስ ድርድር እንደሚደረግ የገለጸችው ሱዳን ለሳውዲ $100 ቢሊዮን ኢንቨስትመንት ማቅረቧ ተነገረ። የሱዳን ጠቅላይ ሚኒስትር ካሚል አጣየብ ለሳውዲ አረቢያ ያቀረቡትን የ$100 ቢሊዮን የኢንቨስትመንት ፕሮጀክቶች እንዲሁም ከኢትዮጵያ እና ከግብጽ ጋር በታላቁ የኢትዮጵያ ህዳሴ ግድብ ላይ አዲስ ግምገማ እንደሚያደርጉ አስታውቀዋል። ከኒውዮርክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን ባደረጉት ጋዜጣዊ መግለጫ ላይ ኢድሪስ ለሪያድ በቀይ ባህር ላይ ባልተነኩ ሀብቶች ላይ ያተኮሩ 100 የጋራ ፕሮጀክቶችን ማቅረባቸውን ገልጸዋል። ይህም በሽርክና ከተለማ ሱዳንና ሳውዲ አረቢያን በዓለም ላይ ካሉ ባለጸጋ ሀገራት ተርታ ሊያሰልፍ እንደሚችል ተከራክረዋል። እንዲሁም በናይል ግድብ ውዝግብ ላይ የሱዳንን አቀራረብ አጠቃላይ ዳግም ምዘና ለማድረግ ቃል ገብተዋል። በካይሮም ሆነ በአዲስ አበባ በኩል ቀጥተኛ ዲፕሎማሲ እንደሚደረግ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አክለውም በቅርቡ ሱዳንን ያጥለቀለቀውና በርካታ ሱዳናውያንን ያስቆጣው ጎርፍ የግድቡ በሮች በመከፈታቸው የተከሰተ እንደሆነ በሰፊው ቢታመንም የግብርና ሚኒስቴር ግን ጎርፉን ከአየር ንብረት ለውጥ ጋር በተያያዘ በደረሰው ከባድ ዝናብ ምክንያት እንደሆነ ገልጿል። ትላልቅ መኪኖችን ማስገባት ተከልክሎ ጋዝ የሚጠቀሙ ትራኮችን ማስገባት ከቀረጥ ነፃ እንዲሆን ተወሰነ። ከትናንት ጀምሮ ነዳጅ የሚጠቀሙ ማንኛውም ትልልቅ መኪኖች ወይም ትራክ ወደ ኢትዮጵያ ማስገባት የተከለከለ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት በሶማሌ ክልል በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በመረቁበት ወቅት ነው።
በዚህም በምርቃቱ ወቅት ባሰሙት ዘለግ ያለ ንግግር ትናንሽ መኪኖች ከኤሌክትሪክ መኪና ውጪ ማስገባት ታግዶ እንደቆየ አስታውሰው ከዛሬ ጀምሮ ነዳጅ የሚጠቀም ማንኛውም ትራክ ወይም ትላልቅ መኪና ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ትራኮችን የሚያስገባ ከሆነ ከቀረጥ ነፃን ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ፣ የሎጂስቲክስ ኮስት ለመቀነስ፣ ትራንስፖርት ለማሳለጥ የግሉ ሴክተር ከእነዚህ ቀን በኋላ በጋዝ የሚጠቀሙ ትራኮችን በማስገባት የሀገሩን የኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስብ እወዳለሁ ብለዋል። በተጨማሪም እነዚህ 2000 መኪኖች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይንም ቢያንስ አሁን ካለው በ50 በመቶ በሚቀጥለው ዓመት እንቀንሳለን ያሉ ሲሆን በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ችግር መሆኑን ተናግረዋል። የሊቪንግ ኮስት አንደኛው ምክንያት ቤት ነው ያሉት ጠቅላይ ሚኒስትሩ ከ1.5 ሚሊዮን በላይ ቤቶችን እንገነባለን ያለው በዜጎች ላይ የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት መሆኑን አስረድተዋል። ሁለተኛው ትራንስፖርት ነው ያሉም ሲሆን በከተማ ትራንስፖርት 50 በመቶ አሁን ያለውን ኮስት ቀነስን ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው ብለዋል። አክለውም ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ነው ሲሉ ተደምጠዋል። በርካታ ሰነድ አልባ የውጭ ዜጎች በህገ ወጥ ክንውን ሲሳተፉ መያዛቸው ተገለጸ። ባለፈው አንድ ዓመት 39000 የውጭ ዜጎች በህገ ወጥ ሰነድ ሲገለገሉ መያዛቸውን የኢሚግሬሽን እና ዜግነት አገልግሎት አስታወቀ። የኢሚግሬሽን እና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገ ወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው ያሉ ሲሆን ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፈቃድ እንዲኖረው ይገደዳል ብለዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹም ሲሆን ይህንን ለመከላከል ባለፈው 2017 በጀት ዓመት ብቻ 39000 ሰነድ አልባ የውጭ ዜጎችን መያዝ ተችሏል ሲሉ ተናግረዋል። የተያዙ ሰነድ አልባ ሰዎችን በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውን ላይ እና የኢትዮጵያን ደህንነት በሚጎዱ ተግባራት ላይ የተሰማሩ ናቸው ብለዋል። አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያትም ኢኮኖሚያዊ ጥቅምን ለማሳካት፣ ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የወጣ እንደሆነም ጠቁመዋል።